የፍቅር ጥግ እንደምታውቁት ባለፈው ክፍል ንግግሬ ልክ እንዳልሆነ ውስጤ ቢነግረኝም ግን ስላደረኩት አልተጸጸትኩም ብለን ነበር ያቆምነው። ልብ አንጠልጣይና እውነተኛ ታሪክ ጸሐፊ ማኔ ክፍል 2። እሷ ግን ተስፋ የቆረጠች አትመስልም። በነጋታው ድጋሚ አንድ ወረቀት ሰጥታኝ ሄደች። ከዛሬ በኋላ ስራ ስለጀመርኩኝ ማታ ማታ ነው ላይ የምመጣው 11 ሰዓት ነው ከስራ የምወጣው። ከዛ እዚህ ይመጣለሁ ይላል። የልጅቷ ጤነኝነት አሳሰበኝ። በዛ ላይ እኔ ቁሜ የማቃጥለው ሰዓት የለኝም። አንዳንድ ቀን ወደ ቤት ልመለስ እችላለሁ። አንዳንድ ቀን ደግሞ እስከ ምሽቱ 3 ሰዓትም ልንሰራ እንችላለን። የጀመርነው መኪና አስቸጋሪ ከሆነና አላልቅ ካለን ሳንጨርስ አንወጣም። በነጋታው አውቄ 10 ሰዓት ሲል ወደ ቤት አመራሁና እማዬን ይዣት ወደ ቤተ ክርስቲያን ሄድኩኝ። ቁጭ ብለን የልብ ልባችንን አወራን። እናቴ ሆድ እየባሳተኝ አንተም ለኔ እኔም ለአንተ ብቻ እኮ ነን ያለነው፣ እኛው ነን ለኛ ያለነው አደል። ድንገት እኮ አንደኛችን የሆነ ነገር ብንሆን ብቸኛ ሆነን መኖራችን ነው። ለምን ፍቅረኛ አትይዝም? ለምን አታገባም? ለኔም ቡና የምታፈላልኝ ሰው እፈልጋለሁ። ቀን ቀን ብቻዬን ተኝቼ ስውል እኮ እየጨነቀኝ ነው። ስራ አለህ እንደምታውቀው፣ ያማረ ገቢ አለን። ልጅ እኮ በልጅነት ነው አለችኝ። እሺ ተነሽ ወክ እያደረግን ቤት ላደርስሽና አንድ ቦታ ደርሼ ልምጣ ብያት ወደ ቤት ተመለስን። እሷን ቤት አስገብቼ እኔ ቀጥታ የሰፈራችን ደላላ ጋር ሄድኩኝና ለነገ ግዴታ ሰራተኛ ያስፈልገኛል፣ ነገ በጧት ሰው አምጣለኝ አልኩት። እሱም አላሳፈረኝም። በነጋታው ስራ ሁኜ ደወለልኝና ሰው አግኝቼልሃለሁ መጥተው ውሰዳት አለኝ። ስራ ስላልነበረኝ በፍጥነት ሄድኩኝና ወደ ቤት ወሰድኳትኝ። ከእናቴ ጋር አስተዋወቅኳትኝ። ይሄው ቀን ቀን ቡና የምታፈላልሽ የምታወራሽ ልጅ አመጣውልሽ አልኳት። እናቴ ክፍት ብሏት አየንተ ልጅ እኔ አሁን ሰራተኛ ቀጥርልኝ አልኩህ? ቆይ አንድ ቀን ምግብ እንኳን ከውጭ በልተህ የማታውቅ ልጅ በሌላ ሰው እጅ የተሰራ ምግብ እበላለሁ ብለህ የማታውቅ እየበላህ ለመኖር ዝግጁ ነህ አለችኝ። አዎ እማዬ፣ አሁን አንቺ እረፍት አድርጊ፣ እኔ እለምደዋለሁ፣ ምን ችግር አለው? ምግብ ምግብ ነው አልኳት። ጥርሷን ንክስ አርጋ ቆይ አንተ በሚል መልኩ አስተያየት አየችኝና ልጅቷን ጠራቻትና የወር ደሞዟ ጠየቀቻትና ከደሞዟ በላይ ጨምራ ብር ሰጠቻት። ይቅርታ ስላለፋነሽ ግን እኔ አላደክምሽም፣ ሰራተኛ አልፈልግም እሺ ብላ ሸኘቻትኝና እና ደላላው ጋር ብላ ከቤት አስወጣችን። እኔም ወስጄ ልጅቷን ለደላላው መልሼ በደንብ ይቅርታ ጠይቆት ተመለሰ። ቤት ስደርስ በቁጣ አስተያየት የማላቃት የጎረቤታችን ልጅ ከእማዬ ጋር ቁጭ ብለው ከጣራው በላይ ይሳሳቃሉ። እኔ ስገባ ልጅቷ አይኗን መሬት ላይ ትክል አድርጋ ዝም አለች። ያ ሁሉ ሳቅ ባንዴ ጠፋ። እናቴ ጠራችኝና ና በደንብ ተዋወቃት። እኔ አንድም ቀን ደብሮኝ አያውቅም። እሷ ሁሌም እኔ ጋር ናትኝ። ከፍሪጅ እያወጣሁኝ አሙቄ የምሰጠህ ምግብ እሷ እየሰራች ነው። እንደው ምን እንዳደረኩኝ ባላቅም እንደ ጦር ነው የምትፈራክ። ዛሬ እንኳን ደፍራ አይንህን ትየው። በዛውም እኔ ትናንትና ቀን ቀን አብሮኝ የሚውል ሰው ያልኩ እንድታገባ ልጫን ፈልጌ እንጂ የምር ደብሮኝ እንዳልሆነ እንድታቅነው አለችኝ። እኔም ልጅቷን ሂጄ ሰላም አልኳት። እጇን ስጨብጣትኝ ከመንቀጥቀጧ የተነሳ የጎንደርኛ ጭፈራ ሰላምታ የምታቀርብልኝ ሁሉ አይመስለኝም ነበረ። እናቴን ስለምትንከባከብልኝ እያመሰገንኳትኝ ካፌ ጨርሼ ሳልናገር ዝም ብላ እየሮጠች ከቤት ወጥታ ሄደች። ሁኔታዋ ግራ ጋብቶኝ እማዬ ደግሞ ምንድነው ከእንደዚች አይነት ህፃን ጋር የምትውይው?
ደሞስ እብድ ናት እንዴ? እያወራኋት ምን ያሯሩጣታል አልኳትና ቁጭ አለ። ማውራት ጀመርን። በሚቀጥለው ቀን አንድ አስቸጋሪ መኪና ገጠመን። ከጧት ጀምረን እሱን ስንሰራ ዋልን። አንዱን ስንገጥም መልሰን ስንፈታ ወገባችን መቆም እስኪያቅተን ድረስ ስራ ሰራን። እኔና አለቃዬ ብቻ ስለነበርን ማታ 2 ሰዓት ተኩል አካባቢ ስንሰራ ቆየና ጨረስን። እኔ ገብቼ ተጣጥቤ ቱታዬን እስከምቀይር አንተ ትነዳለህ ብዬው እሱ መኪናውን ይዞ መጣ። እኔም ጨርሼ ስወጣ 10 ጉዳይ ለ3 ይላል። ሰፈሩ ትንሽ ምሽት ብሏል። ሰው ጭር ስለሚል ብዙም ደስ አይልም ድባቡ። እስኪመጣ በር ላይ ቁሜ እየጠበኩትኝ ልጅቷ ጥጓን ይዛ በዛ ጨለማ ቆማ አየኋትኝ። በሰዓቱ ምን እንደሆንኩኝ አላቅም። እንደ እብድ ፈጥኜ የቆመችበት ቦታ ጋር ሄድኩኝና በጥፊ አጣፋኋትኝ። ያምሻል እንዴ? በዚህ ምሽት ለዛውም እዚህ ሰፈር ብቻሽን እንዴት እስካሁን ትቆያለች? ሲጀመር ውስጥ መሆኔን በምን አወቅሽ አልኳት። 11 ሰዓት እኮ ነው የመጣሁትኝ። ቀድሞ ጓደኛ ስጠይቀው ውስጥ መሆንህን ያወቅኩት አለችኝ። እና ቢሆንስ ምን ሆነሻል? የሆነ ነገር ብትሆኝስ? ሌባ ቢሰርቅሽስ? ራስሽን አትወጁም እንዴ አልኳት። አንተን ከምወደው በላይ ራሴን አልወደውም አለችኝ። ቃላት ለማውጣት አፌ ሁሉ ተያያዘብኝ። ቁሜ የማወራው ነገር ግራ እንደገባኝ አለቃዬ መጣና በቃ እንሂድ፣ አሪፍ ነው የሰራነው ዛሬ፣ መኪናውም እኔ ጋር ያድራል፣ በዛውም ልሸኝህ ካለኝ እሺ ብዬ ትቻት ልገባ ስል አሳዘነችኝና የት ነው የምትሄጂው? ቤትሽ የት ነው? እንሸኝሽ አልኳት። ነገረችኝ። እኔም እሷም ከኋላ ገባን። ንዴት ስለነበረብኝ እየደጋገምኩኝ ድጋሜ እዚህ ቁመሽ እንዳታምሽ፣ ሰፈሩ እንኳን ለሴት ለወንድ ያስፈራል አልኳት። እንደዛ ከሆነ ስልኩን ከብሎክ አውጣው፣ አልጨቀጭቅህም፣ አላስቸገርህም፣ አንዳንዴ ብቻ ድምፅህን እሰማዋለሁኝ ብላ ስትለምነኝ እሺ ብዬ ስልኩን ከብሎክ አወጣሁት። በዛውም ሰፈር ደረስን ስለነበር ተሰናበትን። ከመኪናው ወረደች። እሷ ከወረደች በኋላ አለቃዬ እየሳቀ አይቺ ያለም በቃ ፍትሃዊ አይደለችማ። አንተ ሴቶች አትቀርብም፣ ሴቶች አጠገብህ ቆመው እራሱ አታስተውላትም። ሴቶች ግን አንተን ትተው እኛን ባዩን። ሴቶች ግን ለምንድነው አንተን የሚከተሉት? ምን ነው ለእኛም ቢያሽቃብጡልን እኛም ቢመለከቱን አለና ተሳስቀን ሰፈር አደረሰኝ። በዛውም እናቴን ገብቶ ሰላም ብሏት ሄደ። ድክም ብሎኝ ስለነበር ቶሎ ነበር የተኛሁትኝ። ጧት እንደተለመደው እናቴ ቀሰቀሰችኝ። አርፍጄም ቢሆን ወደ ስራዬ ሄድኩኝ። ቀኑን ሙሉ ስሰራ ስለዋልኩኝ የዛን ቀን ስራ ባይኖርም ውስጥ ቁጭ ብለን ነበር የዋልነው። ማታ ላይ ከስራ ስወጣ ልጅቷ መንገድ ላይ እንደምትጠብቀኝ ተስፋ አድርጌ ነበር፣ ግን የለችም። የሆነ እቃ እንደረሳ ሰው ቅር አለኝ። ቤት እንደገባው ዛሬ እኮ ታምሜ ነው ላይክ ያልመጣሁት ይላል። መመለስ ስላልፈለኩኝ ዝም አልኳት። ዝም ብዬ ተኛሁኝ። እንዲህ ፊልም እንደሰራችብኝ ድጋሜ ሌላ ሳምንት ተቆጠረ። እኔም ልክ ከስራ ስወጣ የሆነ ነገር እንደጠበቀኝ ልቤ ስቅል ይላል። ግን ደግሞ ስልክ መደወል፣ ቴክስት መመለስ ወይም ስትደውልልኝ ማንሳት አልፈልግም። ድንገት ግን ምን እንደተፈጠረ ሳላቅ ለ15 ቀን ያክል ጠፋች። በየቀኑ እንደምትመጣ ተስፋ እያደረግኩኝ ከስራ እወጣለሁ፣ ግን የለችም። ከዛሬ ነገ ትደውላለች ብዬ ጠበቅኩኝ። እሷ በፍጹም መልእክት ራሱ ሳትልክልኝ ስለቆየች ድንገት የሆነ ነገር ተፈጥሮባት ቢሆንስ ብቻ መጨነቅ ጀመርኩ መሰለኝ። ለእናቴ ነገርኳት። ምነው አንተ በዚህ ልክ ጨካኝ ሆንክ እንዴ? የሆነ ነገር ሁና ቢሆንስ? ታማ ሊሆን ይችላል። ባትወዳት እንኳን ድንገት የምታውቃት ሰው እንደዚህ ሲሆን ያስችልሃል ብላ ደውልላት ብላ ተጨቀጭቀኝ ጀመረ። እኔ ግን መደወል ሞት መስሎ ታየኝ። አልደውልም ብዬ ከተውኩት በኋላ የእናቴ ውትወታ አላስቀምጥ ሲለኝ ስልኩን አንስቼ መልእክት ላኩላት።
በሰላም ነው የጠፋሽው? የሆንሽው ነገር አለ እንዴ ብዬ ላኩኝ። ጽፌ መጨረሴንና መልእክቱን መላኬ እርግጠኛ ባልሆንኩበት ቅጽበት አዎ ደህና ነኝ ብላ መለሰች። ዝም አልኳት። ቀጠለችና መልእክቱ በድምጽ መልእክት ቢቻል ምን ያክል ደስ እንደሚለኝና መልእክቱን ሳየው እንዴት እንደጮኩ ብታይ ደስ ይላል፣ ደስ ይል ነበር አለች። በድጋሚ አይቼ ዝም አልኳት። ድጋሚ ሌላ መልእክት አለመኖሬን ማስተዋልህ ገርሞኛል። እኔ እኮ ማታ ማታ እዛ ስቆም ብርድ መትቶኝ ታምሜ ተኝቼ ነበረ። ከስራም ተባረርኩኝ። ታምሜ ብዙ ቀን በመቅረቴ አባረሩኝ። በጣም ከፍቶኝ ነበረ። መልእክትን ሳየው ልቤ እንዴት እንደመታ ይላል። መልእክቱ ተከታታይ ሲገባልኝ ደበረኝና ደህና ደር ብዬ ላኩላት። ደህና ደር፣ ከቻልክ ነገ ስራ ከሌለክ እንገናኝ። እኔ ማታ መጥቼ እንዳልጠብቅህ ድጋሜ በሽታዬ ይነሳብኛል አለችኝ። ሲመቸኝ አሳውቅሻለሁ። በቃ ደግመሽ መልእክት እንዳትልኪልኝ ብዬ ላኩላት። በዛው አመረረችና ለሳምንት ያክል ዝም ስትለኝ ደግሜ በእኔ ምክንያት ታማ ይሆን እንዴ ብዬ ሲጨንቀኝ ነገ ቅዳሜ ስለሆነ ከስራ በኋላ አገኛታለሁ ብዬ አሰብኩኝ። ከሰዓት ስራ አንገባም፣ ከሰዓት ላገኝሽ ብዬ መልእክት ላኩላት። እሺ ስትለኝ ስንት ሰዓት አለችኝ። 8 ሰዓት ብዬ መለስኩላት። በነጋታው 6:30 ሲል ስራ ቦታ ጋር መጥቻለሁኝ፣ እስከምትወጣ እየጠበቅኩ ነው ይላል። ላከችልኝ። 8 ሰዓት እንደምንገናኝ ነግሬሻለሁ። አሁን ለምን መጣሽ አልኳት። አይ የምር ልታገኘኝ መሆኑን ስላላመንኩኝ እዚህ ተቀምጬ ልጠብቅ ብዬ ነው እኮ። ሀሳብን እንዳትቀይር ፈራሁኝ። ችግር የለውም እስከ 8 ሰዓት እጠብቃለሁ ብላ መለሰችልኝ። ሳቄ መጣ። ያማታል እንዴ? ይች ደግሞ ከሁሉም የባሰባት ናት ብዬ ከራሴ ጋር አወራሁና ልብሴን ቀይሬ ተጣጥቤ ወጣሁኝ። እዛው ቅርብ የነበረ ቤት ይዣት ሄድኩኝ። ፊት ለፊት ተቀመጥን። አይን ለአይን ስንታይ እኔም ትክ ብዬ አየኋት። በጣም ቆንጆ ናት። በረዶ ጥርስ አላት። ጸጉሯም የራሷ ነው። በዛ ላይ በጣም ረጅም ነው። በውስጤ እሷን እያደነኩኝ ለማውራት ግን ጀነን አልኩባት። በዛ መሀል አስተናጋጅ መጥታ ምን ልታዘዝ አለችን። እኔ ምንም አልፈልግም አልኩኝ። እሷ ግን እረ ምሳ እኮ አልበላሁም አትበላም እንዴ አለችኝ። ውጭ ምግብ በልቼ እንደማላቅ ነገርኳት። እሺ በቃ እኔም አልበላም አመሰግናለሁ አለች። ያምሻል እንዴ? አሁን ምሳ አልበላሁም አላልሽም? መልሰሽ አልበላም ማለት ምን ማለት ነው አልኳት። አይ እኔ እኮ አብረን እንበላለን ብዬ አስቤ ስለመጣሁ ነው። አሁን ግን በቃኝ አልበላም አለች። ለማንኛውም ፈጣሪ ያመመሽን ህመም ያቀልልሽ። ደህና መሆንሽን ለማወቅ ነው ዛሬ የቀጠርኩሽ። በእኔ ምክንያት የታመምሽ ስለመሰለኝ ጥሩ ስሜት ስላልተሰማኝ ነው። ደህና ከሆንሽ ደህና ሆኜ በቃ ድጋሚ እንዳትደውይልኝ። እኔም መልእክት አልልክብሽም። በዚህ ሰዓት ስራዬ ላይ ማተኮር ነው የምፈልገው። አንቺ ደግሞ ነፃነቴን እያሳጣሽ ነው ብያት በተቀመጠችበት ጥያት ወጣሁኝ። አልተከተለችኝም። መኪና ውስጥ እየሄድኩኝ ግን ከራሴ ጋር ክርክር ጀመርኩኝ። አንዱ ልቤ ደግ አደረግ ይለኛል፣ ሌላኛው ልቤ ደግሞ ልክ አይደለህም፣ ወንድ መሆንህ ነው ወንድነትን በዚህ ነው የምትለካው ይለኛል። ታዲያስ ቤተሰብ በቀጣይ ፓርት እንገናኛለን። ቸር ሰንብቱልኝ።